የኔ ከዘባ የኔ ከዘባ ከዘብይ የኔ ከዘባ የኔ ከዘባ ስልሽ ጥላይ የማለዳ ሲሳይ የጠዋት ጣይ ነይ ወደ ባይ እህሉ ሞልቶ ከዘቢ አንቺው ነሽ ረሃቤ ከዘቢ አንቺው ነሽ ረሃቤ ከዘቢ ሆድየስ ነገር በላ ከዘቢ ጾም አደረ ልቤ ከዘቢ ጾም አደረ ልቤ ከዘቢ ቀናተኛ ብሎ ከዘቢ ሰው በኔ ፈረደ ከዘቢ ሰው በኔ ፈረደ ጀንበር ተሰናብታ ሰማዩ ጠቆረ ደሞ እንደ ልማዴ ይጨንቀኝ ጀመረ በናፍቆት ግን በናፍቆት ተረታውኝ እኔን እንግዲስ ግን ማን ይሆን ለብቸኛው ጎኔ ልጅነት ለስተትም ጥሩ ነው በጣም ብዙ የመሻሻል እድል ስለሚሰጥ ማለት ነው ስለዚህ አሁን ይሄ በጣም በቃ ጥሩ ነው የተረዳው ዜማውን አቀራረብህ ግን አሁን ያለበት እድሜ ይችን ዜማ ጥሩ አድርጎ ለማለት የሚያስችል የድምጽ አወጣጥ ላይ አይደለም ያለው ላንተ ራሱ ሲጎረብጥህ ይታወቃል ድምጽ ለውጥ ላይ ስለሆንክ ነው የተፈጥሮ እድገት የሚያመጣው ለውጥ ላይ ስለሆንክ ነው አሁን ይችን ማለፍ ይሻላል ይችን እድሜ አልፎ የለየለት ድምጽ ሲመጣ የዛ ጊዜ መወዳደር በጣም የተሻለ ይመስለኛል በዚህ አቅም ማይነሩን ተረድቶ እሱም በጆሮ ውስጥ በደንብ ጥልቀት ሰጥቶ አስቦ ማውጣት ማለት ቀላል አይደለም ለኔ ቅኝቱ ጥሩ ቅኝት ስለሆነ ነው መናገር ይሄንን ግን እንዳለው ያው ይሄ ጉርምስና እድሜ ላይ ያለ መቆጣጠር የሚያቀት ድምጽ እንኳን ለመዝፈን ስናወራ እንዴ መቅጣን መወፈር አለ አይደለ ጉርምስና ላይ እሱ ይከብዳል ለዛም ይሆናል የሆነ ፓርቱ ላይ እንቅ የሚያረግ ነገር አለ ምናምን ስለዚህ እንዳለው ሰርጻም ይቅርብህና ውድድሩ ምክንያቱም ለውድድሩ ለሂድ ብትል አይከብድም በሚቀጥለው ዙር መተ ከሌሎች ሰዎች ጋር ከዚህኛው የተሻለ ደሞ ብቃት ይጠይቃል ለምንም ቢሆን አልችልም ማለት አልችልም ምክንያቱም እችላለሁ ማሻሻል እችላለሁ ሞክራለሁ በጣም አሪፍ እሺ በሚቀጥለው ዙር እናያለን